ዝም ያሉ አይኖች ግባቸውን በሚያስደነግጥ ዝምታ ይመለከታሉ። ከባድ ድንገተኛ ነገር ለአረቡ ዓለም ብቻ ሳይሆን ለመላው መካከለኛ ምስራቅ እየተጋለጠ ይገኛል። ኢራንን ለመምታት ጥቅም ላይ ከዋለችውና በሚስጥራዊ የእስራኤል የጦር ሰፈር ከታወቀችው የኢራን በረሃ ጀምሮ እስከ ሆርሙዝ የባህር ሰርጥ ድረስ በኢራቅ እንዲሁም በቬንዙዌላና በኢራን በኩል ተመሳሳይ ታሪክ በተለያዩ ስሞች ይደገማል። የጅምላ ጨራሽ መሳሪያዎች፣ የእዝ ቁጥጥርና የኒውክሌር አደጋ ቢባሉም ግቡ ግን አንድ ነው። የኃይል ምንጮች መቆጣጠር፣ ተቀናቃኞችን ማነቅና የዓለም ኢኮኖሚ በነዳጅና በባህር መስመሮች ባለቤቶች ስር ማዋል። በዚህ አዲስ ዓለም ዋሽንግተን በዶላር የበላይነት ብቻ አልረካችም። ይልቁንም የህይወት መሰረት የሆነውን ኢነርጂ ለመቆጣጠር ትጥራለች። እስራኤልም ወታደራዊ አጋር ብቻ መሆኗ ቀርቶ በባህረ ሰላጤው እምብርት ውስጥ በኢኮኖሚና በጸጥታ የምትስፋፋ ፕሮጀክት ሆናለች። ይህ በዘመናዊ ታሪክ ውስጥ ቀጠናውን ዳግም የመቅረጽ አደገኛ ሂደት ነው። ኢራን ተከባ፣ የአረብ ሀገራት ደግሞ በግጭትና በመከፋፈል እየደከሙ ባሉበት ወቅት ከፍተኛ ሀብቶች በዓለም የኢነርጂ ሚዛን ዳግም ለመቅረጽ እንደ መጫወቻ ካርታ ጥቅም ላይ እያሉ ነው። ከሁሉ በላይ አደገኛው ነገር ውጊያው ለመካከለኛው ምስራቅ ብቻ የተገደበ አለመሆኑ ነው። የዓለም ትልቁ ኢንዱስትሪ ግዙፍ የሆነችው የቻይና አጋሮቿ አንድ በአንድ ሲወድቁ እያየች ነው። ባጭሩ የባህረ ሰላጤውን፣ የኢራቅን፣ የኢራንና የቬንዙዌላን ነዳጅ የሚቆጣጠር የቤጂንግ ፋብሪካዎችንም የአውሮፓን ንግድ እንዲሁም የዓለም ምግብንና የኃይል ዋጋ መቆጣጠር ይችላል። ታዲያ በኢራቅ የተገኘው የእስራኤል የጦር ሰፈር ታሪክ ምንድነው? አሜሪካና እስራኤልስ ትኩረትን ከሱ ላይ ለማዞር እንዴት እየሞከሩ ነው? ትራምፕስ ስለዚህ ጉዳይ ሲጠየቁ ለምን ተረበሹና ከሱ ራቁ በማለት ብቻ መለሱ? ዝርዝሩን እናስደምጣቸዋለን። በየሰዓቱ የሚወጡ አዳዲስ ሰበር መረጃዎች ስለሚኖሩ ቻናሉን ሰብስክራይብ እና የደወል ምልክቱን በመጫን እስከ መጨረሻው እንድትከታተሉ በአክብሮት እጋብዛችኋለሁ። ትልቁ ድንጋጤ በእስራኤልና በኢራን መካከል ባለው የጥላ ስር ጦርነት ውስጥ ደረቃማው የነጃፋ በረሃ ወደ አንድ እጅግ አደገኛ ሚስጥራዊ ስፍራነት ይቀየራል ብሎ ማንም አልጠበቀም። ከከተሞችና ከሰው ርቆ በሚገኘው የአሸዋ ክምር ውስጥ በመካከለኛው ምስራቅ ካሉ እጅግ ሚስጥራዊ ታሪኮች አንዱ መጋለጥ ጀምሯል። ይህ በሚስጥራዊ የተያዘ የጦር ሰፈር በኢራን ላይ ለሚሰነዘሩ የእስራኤል ጥቃቶች እንደ ቅድመ ግንባር ጥቅም ላይ እንደሚውል ይታመናል። ታሪኩ የጀመረው በሩሲያ የስለላ ድርጅት በኩል በወጡ የአሜሪካ ሪፖርቶች ነው። በኢራቅ በረሃ ውስጥ እስራኤል በቅርቡ በኢራን ላይ ለፈጸመችው የስለላና የጥቃት ስራዎች የተጠቀመችበት የጦር ሰፈር እንዳለም ተገለጸ። እንደ አሜሪካ መገናኛ ብዙሃን ዘገባ ከሆነ ይህ ቦታ በኢራቅ ባለስልጣናትና በህዝብ አይን ሳይታይ በምዕራብና በደቡብ ኢራቅ በረሃማ አካባቢዎች በሚስጥር ሲሰራ ቆይቷል። ውዝግቡ እየጨመረ ሲሄድ የኢራን የጸጥታ ምንጮች ያልታወቀ የውጭ ኃይል መኖሩን የሚጠቁሙ መረጃ ደርሷቸው ወደ በረሃው መንቀሳቀሳቸውን ገልጸዋል። ነገር ግን የሚገርመው ዋሽንግተን በቀጥታ ለባግዳድ ወደዚያ ቦታ እንዳትቀርቡ የሚል ትዕዛዝ ማስፋፋቷ ነው። ይህ የአሜሪካ ማስጠንቀቂያ በኢራቅ ውስጥ ከፍተኛ ጥርጣሬን ፈጥሯል። በተለይም በአካባቢው ዘመናዊ የመገናኛና የጃሚንግ መሳሪያዎች እንዲሁም የአየር ላይ እንቅስቃሴዎች መታየታቸው ጥርጣሬውን አጠናክሮታል። በኋላ ላይ ምስሉ ይበልጥ አደገኛ እየሆነ ሲመጣ እንደ ምዕራባውያን መገናኛ ብዙሃን ዘገባ ሰፈሩ ተራ የክትትል ቦታ ሳይሆን በኢራን ላይ ለሚደረግ ጥቃቶች እንደ ቅድመ ማዕከል እያገለገለ ነበር። ይህም ሰው አልባ አውሮፕላኖችን መምራት፣ የኢራን እንቅስቃሴ መከታተል፣ በጦርነት ወቅት የአየር ድብደባዎችን ማስተባበርን ይጨምራል። መረጃዎች እንደሚጠቁሙት ቦታው የእስራኤል ኦፕሬሽኖችን ከሳተላይቶችና ከአሜሪካ የስለላ ስርዓቶች ጋር የሚያገናኙ ከፍተኛ የቴክኖሎጂ መሳሪያዎችም ነበሩት። ነገር ግን በጣም አደገኛው ቅጽበት የኢራቅ ኃይሎች እውነታውን ለማወቅ ወደ ቦታው ለመቅረብ ሲሞክሩ የተከሰተው ነገር ነው። የኢራቅ ኃይሎች በአየር ድብደባና በማስጠንቀቂያ እንዲመለሱ ቢደረጉም አሜሪካ ሰፈሩን ለመጠበቅና ዝርዝር መረጃው እንዳይወጣ በቀጥታ ጣልቃ ገብታለች የሚሉ ክሶች ቀርበዋል። ጉዳዩም በፍጥነት በኢራቅ ውስጥ ወደ ትልቅ ፖለቲካዊና ጸጥታ ቀውስ ተቀይሯል። ምክንያቱም ባግዳድ ሳትታወቅ በመንግስቱ ቁጥጥር ስር ያልሆነና ክልላዊ ጦርነት የሚመራበት ቦታ መኖሩ ታውቋል። በእነዚህ እድገቶች መሃል ከባድ ጥያቄዎች ቢነሱም
እስራኤል እንዴት እስከ ኢራቅ በረሃ ጥልቀት ድረስ ገባች ሲሉ ይህ ሰፈር በቀጠናው ካለው ትልቅ መረብ አንዱ አካል ነው። ከሁሉ በላይ ደግሞ የኢራቅ መሬት በይፋ ሳይታወጅ ኢራንን መምቻ የጓሮ በር ሆነ። ተንኮለኛው ግብ እንደ አውሮፓውያን አቆጣጠር በ2003 ባግዳድ ከወደቀች በኋላ ብዙዎቹ እንዳሰቡት የኢራቅ ታሪክ በአሜሪካ ወረራ አላበቃም። ይልቁንም የቁጥጥሩ መልክ ተቀየረ እንጂ። አምባገነንነትን ለመጣል በሚል መሪ ቃል የገቡት ታንኮች ኢራቅን እንደ አንድ የበለጸገች የነዳጅ አገርነቷ ሀብቷ በአሜሪካ ስሌት ስር የሚመራበት በር ከፈቱ። አሜሪካ ወደ ኢራቅ የገባችው ነዳጅ ለመውሰድ ነው በሚል መፈክር አልነበረም። ይልቁንም የጅምላ ጨራሽ መሳሪያዎችን ለማጥፋት በሚል ነበር። ነገር ግን ከዓመታት ጦርነት በኋላ እነዛ መሳሪያዎች አልተገኙም። በምትኩ ግን አሜሪካና የምዕራባውያን የኃይል ኩባንያዎች ወደ ኢራቅ ግዙፍ የነዳጅ እርሻዎች መመለስ ጀምረዋል። ዋሽንግተንም በዓለም እጅግ ባለጸጋ ከሆኑ አገራት አንዷ በሆነችው ኢራቅ ውስጥ ትልቁን ተጽዕኖ ፈጣሪ ሆናለች። ለብዙ ተንታኞች ይህ በአጋጣሚ የሆነ ሳይሆን ትልቅ ሀብት እያላቸው ከአሜሪካ ቁጥጥር ውጭ በሆኑ ሀገራት ላይ የሚደገም ስልት ነው። ተመሳሳይ ትዕይንቶች በቬንዙዌላ ተደግመው ነበር። በምድር ላይ ትልቁ የነዳጅ ክምችት ያላት ሀገር፣ እዚያም የቀረበው ክስ የጅምላ ጨራሽ መሳሪያ ሳይሆን የፕሬዝዳንት ኒኮላስ ማዱሮ ሙስናና ከእጽ ንግድ ጋር መያያዝ ነበር። የአሜሪካ ማዕቀቦች እየጠነከሩ ሲሄዱ የቬንዙዌላው ኢኮኖሚ ወደ ከፍተኛ ውድቀት አመራ። በዚያው ልክ ዋሽንግተን የላቲን አሜሪካ የህይወት መስመር የሆነውን የቬንዙዌላ የኃይል ዘርፍ ለመቆጣጠር ከፍተኛ ጫና ታደርግ ነበር። ኢራንን በተመለከተ ደግሞ ዋሽንግተን ቴሄራን አረብ ዓለምንና መላው ዓለምን ለማስፈራራት የኒውክሌር መሳሪያ ትፈልጋለች ትላለች። ኢራን በበኩሏ እሷን በኢኮኖሚና በወታደራዊ ለማነቅ ስትራቴጂካዊ ቦታዋንና ነዳጇን ለመቆጣጠር የቀረበ ሰበብ ነው ብላ ታምናለች። ኢራን በከፍተኛ የነዳጅና የጋዝ ክምችት ብቻ ሳይሆን ከዓለም የነዳጅ ኤክስፖርት 20% በላይ የሚያልፍበትን የሆርሙዝ ባህር ሰርጥ ትቆጣጠራለች። ነገር ግን ከዚህ ትዕይንት ጀርባ አንድ ትልቅ ተጫዋች አለ። እሱም ቻይና ነው። አዎ፣ ባለፉት 2 አስርት ዓመታት ቤጂንግ የዓለም ትልቁ የኃይል አስመጪ ሆናለች። ግዙፍ ፋብሪካዎቿንና እያደገ ያለው ኢኮኖሚዋን ለመመገብ በመካከለኛው ምስራቅና በቬንዙዌላ ነዳጅ ላይ ጥገኛ ሆናለች። ኢራቅ ብቻዋን በቀን በሚሊዮን የሚቆጠሩ በርሜሎችን ወደ ቻይና ትልክ ነበር። ቻይና ምንም እንኳን ማዕቀብ ቢኖርባትም በኢራን ላይ ትተማመናለች። ማለትም ከኢራን እንዲሁም ከኢራቅና ቬንዙዌላ የሚመጣው የነዳጅ አቅርቦት ከታነቀ ቻይና ግዙፍ ፋብሪካዎቿንና ዓለም አቀፍ ተጽዕኖዋን አደጋ ላይ የሚጥል የኃይል ቀውስ ይገጥማታል። እስራኤል በባህረ ሰላጤው ሀገራት ውስጥ ባልተለመደ ፍጥነት እየተስፋፋች ያለች ተጫዋች ሆናለች። ዛሬ እንደ ኢኮኖሚ ትብብር የሚታየው ነገር ወደፊት ወደ ቀጥተኛ ያልሆነ ቁጥጥር ሊቀየር ይችላል። እዚህ ጋር አውሮፓና ቻይና በጣም አሳሳቢ ሁኔታ ውስጥ ይወድቃሉ። በውጭ ኃይሎች ላይ ጥገኛ የሆነችው አውሮፓ በአሜሪካና እስራኤል ጥላ ስር ለመንቀሳቀስ ትገደዳለች። ቻይና ደግሞ ከሁሉም በላይ ለጥቃት የተጋለጠች ትሆናለች። ምክንያቱም ፋብሪካዎቿ ያለመቋረጥ ከባህረ ሰላጤው ከኢራቅና ከኢራን የሚመጣ የኃይል አቅርቦት ከሌለ ሊሰሩ አይችሉም። ስለዚህ ዋሽንግተን በዶላር የበላይነት ብቻ አልረካችም። የዓለም የኃይል ቁልፎችን ሙሉ በሙሉ ለመቆጣጠር ወደሚቀጥለው አደገኛ ምዕራፍ መሸጋገር ትፈልጋለች። ታዲያ ዋሽንግተን የዓለም የኃይል ምንጭ ብቸኛ ተቆጣጣሪ የመሆን ግቧን ታሳካ ይሆን ወይስ ኢራንና አጋሮቿን ሌላ መንገድ ይኖራቸዋል? ሐሳባችሁን ኮሜንት ላይ እንጠብቃለን። ለቻናሉ አዲስ ከሆናችሁ ቻናሉ ሰብስክራይብ እና የደወል ምልክቱን በመጫን በሌላ ቪዲዮ እስክንገናኝ ድረስ አብራችሁን ቆዩ።